ሰው ከብሮ ቁጭ ሲል አንቺ መከበር እንደንትን ይመስላል። ተነስተሽ ሽሩ ጉድት ያለሽ ተነስተሽ እንደዚህ ያለሽ ምክንያቱም መከበርን አልለመድሽው። ኦሬዲ አክሰፕት አርገሽዋል። ይሄ ታብታብ ያረጋችሁት ይሄ መናቀን ኦሬዲ ጭንቅላትሽ ላይ ሰርቶ ነው በይሽ ነው የሚያከብሩኝን አከብራለሁ፣ የማያከብሩኝ ዲስሪስፔክት አላደርግም፣ አልንቅም፣ ግን ጥጌን ይዛለሁ። ቤቴን ዘግቼ ቁጭ አልልም ትያለሽ። ቤትሽን ዘግተሽ ቁጭ ትያለሽ። እሺ ሳትከበሪ ስትከምትቀሪ ቤትሽን ዘግተሽ ራስሽ ብቻሽ ትኖሪያለሽ። ካልሆነ ትቀበዩና ተቀብለሽው ያንን ዝቅታውን ከዛ ዝቅ ያለ ማንም ሲንቅሽ ካዛ ባልሽም ይንቅሻል፣ ልጆችሽም ይንቅሻል፣ ጎረቤትም ሌላ ሰው ሲንቅሽ ካየ አንድ ሰው ልንገርሽ፣ አንድ ጓደኛ ሰው ምን ባህሪ ያለው መሰለሽ? ሌላ ሰው ሲንቅሽ ከታየ ትናቀያለሽ። ሌላ ሰው ፊት ለፊቱ ስትናቅ ስለራስሽ ጠበቃ ሆነሽ ስለራስሽ መናገር ሳትተክ ሌላውም ይንቅሻል። ግን አንድ ሰው ዲስሪስፔክት ሲያደርግሽ ከመለሽ ጥጉን ካሳያሽ ሁሉ ሰው ያከብርሻል፣ ሁሉ ሰው ያከብርሻል። ምክንያቱም አንቺ ለመደፈር ዝግጁ አይደለሽም። ሰው ከናቀሽ ግን ራስሽን ማታስከበሪ ከሆነ ግን ሰው ያንን ሌላ ሰው ዲስሪስፔክት ሲያደርግሽ ሌላ ሰው አይቶም ደግሞ ሁሉ ሰው መጥቶ ዲስሪስፔክት ያደርግሻል። ማን ሰው መጥቶ የፈለገውን ነገር ይናገራል፣ የፈለገውን ነገር ቃላት ይወረውራል፣ የፈለገውን ነገር ቡል ያደርግ፣ ምክንያቱም ፈቅደሻል። ግን አንድ ሰው ዲስሪስፔክት ሲያደርግሽ የሰው ፊት ለፊቱ ላይ እኔ ዲስሪስፔክት አልቀበልም፣ ማን ነው እንደዚህ ታውሩ፣ ማን ነው እንደዚህ የምትሉት? ማን እኔ ስትይ ከዛ ሌላ ሰው አንቺ ማን ነው እንደዚህ የምታወሪው? ለምንድን ነው እንደዚህ እሺ የምትይ ከሆነ ግን ሁሉ ሰው ነው የሚንቅሽ፣ ሁሉ ሰው ይንቅሽ። አንድ ሰው ሲንቅሽ ካየ ሌላም ይንቅሻል። ከዛ ጭንቅላትሽ ላይ ትቀበዩና አክሰፕት ታረጊውና ሰው ሲንቅሽ ምን አርጌ ነው እኔ እንደዚህ የሚያደርጉ? ለምንድን ነው ጥሩ ቦታ ላይ ሲሆን እኔ ማለት ጠራው? ለምንድን ነው እኔ ለዩን? ከዛ መናቅ ሲጀምሩ ምን ያደርጋሉ መሰለሽ? ይለዩሻል። የምትጠሪበትና ማትጠሪበት ቦታ ይለያሉ። ከዛ አንቺን የሆነ ካታጎሪ ጋር ያስገቡሽና እዚህ ጋር ሲሆን አንቺ አትጠሪም፣ ራስሽ ለማታስከብሪ ዝቅ ብለሻል። ከዛ አንቺ አይፈልጉሽም፣ ሌላ ፍለጋ ነው የሚሄዱ። ከዛ ራሷን የምታስከብር ሴት ሲያገኙ ሽሩጉድ ይላሉ። የምትንቃቸው ሴት ሲያገኙ ሽሩጉድ በቃ እንዲህ ምንድነው? አንቺ ንቃውሽ ንቃዎች ትተውሻል። ስለዚህ ራስሽን ማስከበር አለብሽ። ማንም ሰው ዝቅ ከፍ ማድረግ የለብሽ። ዝቅ ስትይ ወደሽ፣ ዝቅ ስትይ ደግሞ አብሮሽ ዝቅ ለሚል ወደሽ ካልሆነ በስተቀር ሰው እየናቀሽ ዝም ብለሽ አታቀርቅሪ። ላከበርሽ ታከብሪያለሽ፣ ላላከበርሽ ዲስሪስፔክት አታረጊም። በርሽን ዘግተሽ ትሄጃለሽ። ከነሱ ጋር ደረጃቸው ላይ ወርደሽ መናናቅ፣ መነጋጋር፣ ለምን እንደዚህ ያደረጋችሁ እኔም ልናቃቸው፣ እንደዛ ላይ አትገቢም። እዛ ድርድር ላይ ሳትገቢ ዞር ብለሽ ወደ ሌላ ቦታ ላይ የምትሄጂው። ምክንያቱም አንቺ የከበርሽ ነሽ። ያልከበረ ቦታ ላይ አትመላለሽም። ያልከበረ ቦታ ላይ ከነሱ ጋር አፍላፍ አትከፈችም። ለምን እንደዚህ ያደረጋችሁኝ፣ ለምን አልመለሳችሁልኝ አትይም። ምክንያቱም ራስሽን ታከብራለሽ። ዞር ብለሽ ሁሉንም ትተሽ ወደ ሌላ መንገድሽ ትሄጃለሽ። እነሱን ይቅር ትያቸዋለሽ፣ ግን መልሰሽ እነሱ ጋር መግጠም የለብሽ። ይቅር ብለሻቸው ከነሱ ጋር መመላለስ የለብሽም። ደረጃቸው አትደረድ። ከዛ እያከብርሽ የሚያከብርሽ ሰው ስታገኝ፣ የምታከብርሽ ጓደኛ ስታገኝ፣ የምትወድሽ ጓደኛ ስታገኝ፣ ስታዝኝ ታዝናለች፣ ስትደሰች ትደሰታለች። አንቺ ሲከፋሽ ስለ አንቺ ሌላ ሰው ሲያወራ አንቺ በሌለሽበት ቆማ ስለ አንቺ ትከራከራለች። ስላንቺ ግድ ይላታል። ሰው እንኳን በክፉ ሊያነሳሽ አትፈልግም። ገባሽ? ሰው እንኳን ስላንቺ እንዲያወራ እንደምታከብርሽ ፊት ለፊቷን አይናገሩም። ግን ማታስከብሪ ከሆነ ግን ዞር ስትይ ስላንቺ ነው የሚያወሩት። ስላንቺ ያወራሉ፣ ስላንቺ ትዳር፣ ስላንቺ ኑሮ። አብሶ መጥተው ስላንቺ ልጆች ሳይቀር ያወራሉ። ስለ ልጆች ሳይቀር ስለ ልጆችሽ ሳይቀር ያወራሉ። ምክንያቱም ቦታ ስላንቺ ሲያወሩ ዝም ስላላስበላሻቸው፣ ስላንቺ ሲያወሩ አፋቸው ስላላያስቻልሽ ስለ ባልሽ ማውራት ይጀምራሉ።
ስለ ልጆች ማውራት ይጀምራሉ። ስለ ባልሽ ማውራት ይጀምራሉ። የወለድሻቸው ልጆች ሳይቀር ማውራት ይጀምራሉ። ለምንድነው ቦታ ላሰጥ ቀጥ ብለሽ ስለኔ አትናገሩ ስላለሽ አንቺ አልፎ ቤትሽን ይደፍራሉ፣ ትዳርሽን ይደፍራሉ፣ ልጆችሽ ላይ ይደፍራሉ። ራስሽን ማስከበር ያለብሽ አንቺ ነው። ማንም ቢሆን ጥርቅም ዝግት ታርገሽ ከነሱ ጋር ሳትመላለሽ ጥርቅም ዝግት ታርገሽ ብቻሽን ሌላ ብቻ ከማያከብርሽ ሰው ጋር ከምትቀድኒ ብቻሽን ከብረሽ ብትኖሪ ከብረሽ ይሻልሻል። ብቸኝነት ይመረጣል። ከዛ እግዚአብሔር ይሄንን አይቶ ያንቺ ሆነ ጓደኛ ያንቺ ሆነ ሰው ይሰጥሻል። ትዳር ሊሆን ይችላል፣ ልጆች ሊሆን ይችላል፣ ጓደኛ ሊሆን ይችላል፣ ጎረቤት ሊሆን ይችላል። ያንቺ ያለውን እግዚአብሔር ይሰጥሻል። ከዛ ሁለታችሁ ተከባብራችሁ የምትኖሩት ጓደኝነት አንዴ ጥሩ ሰው ሲሰጥሽ በቃ እሷ ስታዝን ታኛለሽ፣ እሷ ስትደሰት ትደሰቻለሽ። በጣም የምትወድሽ ጓደኛ፣ በጣም የምትወጃት ጓደኛ ተከባብራችሁ ስለ ቤተሰብሽ አታወራ፣ ስለ ልጆችሽ አታወራ፣ ክፉም ደጉም ይዛ ሚስጥር ይዛ አብራሽ ትኖራለች። ምክንያቱ ህይወት ላይ ስትኖሪ ከፍም ዝቅም አለ፣ ብዙ ሚስጥር አለ፣ ቤትሽ ያልፋል። ካልሆነ ግን ራስሽን ማታስከብሪ ከሆነ ግን ራስሽን አስንቀሽ ጓዳሽን አስንቀሽ ልጆችሽም ሳይቀር አስንቀሽ ልጆችሽንም ሳይቀር ማን እየመጣ የእንትና ልጅ እናንተ ነው የሚባለው። ምክንያቱም ራስሽን ላላስከበርሽ ልጆችሽም ይናቃሉ። ስለዚህ ልጆችሽ እንዳይናቁ ቤትሽ እንዳይናቅ ራስሽን ማስከበር አለብሽ። ራስሽን ማስከበር ደግሞ የግድ ብዙ ብር ሊኖርሽ ምናምን ሊኖርሽ አይደለም። ራስሽ ላይ ገደብ ማድረግ አለብሽ። ዛሬ አጣሽ ማንም እየመጣ በጥፊ የሚመታሽ ማንም እየመጣ የሚያንቃት በራስሽ የራስሽ ክብር አለሽ። ዞር ብለሽ ሌላ መንገድሽን ታያለሽ። እሺ እንጂ በራሳችሁ ሰልፍ ኮንፊደንስ መስራት አለባችሁ። ዝም ብላችሁ ማንም መጣ እያላችሁ የማንም መጫወቻ መሆን የለባችሁም። እሺ ይሄንን ነው የምላችሁ። ምክንያቱም አበሻ ብዙ ይሉንታ ስላላቸው ብዙ ሴቶች ያለው ይሉንታ ይዟቸው በቃ ተላላኪ እነሱ ናቸው፣ ወጥ ሰሪ እነሱ ናቸው፣ ብዙ ነገር የሚያደርጉት እነሱ ናቸው። ምክንያቱም ውስጣቸው በጣም የዋሆችና ደጎች ስለሆኑ እምቢ ማለት ስለሚያቀታቸው በማንም ይናቃሉ፣ በማንም ይሰደባሉ። እስኪ አንድ ተሳዳቢ መጥቶ የሚናገረው አለ። አንድ ሰው ስለራሱ እዚህ ኢንተርኔት ላይም ቢሆን አንድ ስለራሷ የምትቆም ሴት ስለራሷ ለምን እንደዚህ ያልሽ የምትል መጣ የምትሰድባታለች? አትሰድባትም። ማንን ነው የሚያስለቅሱት? ማንን ነው የሚሰድቡት? ለማይናገር ዝም ለሚል መጥቶ ማንም እየመጣ አፉን ይከፍትበታል። ምክንያቱም አይመልስማ፣ አይናገርማ። ሲሰደብ ዝም ነው የሚለው። ዝም ማለት በር ዘግቶ ቁጭ ማለት አይችልም። ማልቀስ ለሚያለቅስ ሰው እየመጣ መልሶ ነው የሚያስለቅሰው። ለሚያዝን ሰው እየመጣ መልሶ ነው የሚያሳዝነው። ያመጣለው የነገ ፕሮግራም በአማርኛ አደርጋለሁ። እግዚአብሔር የነገ ሰው ይበለን። ነገ እመጣለሁ ብያለሁ። የምትፈልጉት ጥያቄ አስቀምጡልኝ። ይዛችሁ ጥያቄ ካላችሁ መልሳለሁ። አይደለም ጥያቄ ካላችሁ መልሳለሁ እና እንወያያለን ማለት ነው። ዛሬ ግን በቃኝ፣ አመሻው። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ትግርኛ ዳው ኢሌ xab ዝልህት እና አይዟችሁ። እሺ የተባረኩልኝ። ጉድ ናይት። ቻው። ሽኮሪናታት